ስምህ ሲጠራ ያስደነግጠኛል። አባቴ እኔ ልጅህ በሕይወት አጋጣሚ ድሉ ሳለኝ ዛሬ አሁን ይህን ልበልህ፣ ከሁሉ አስቀድሜ ከራሴም ቀድሜ እወድሃለሁ። እሰይ ምን አይነት ደግሞ ነው አይቼውም ማላቀው እንደ ገነት አይነት እንደ ውብ የሆነ ምግብ በርበሬ ምን ጨምረሽበት ነው መጀመሪያ ላይ ያደረግሽው ደረጃ ላይ ያደረስሽው? የኔ እናት ነጭ ሽንኩርት ምናምን እኮ አፈጻጸሙ ሽሮ የሚሆንበት ቻንስ አለው እኮ። መሀል ላይ ግርማ ሞገስ ተጨምሮ ነው። ግርምዬ ናታ። አየ ግርምዬ ላይፍህን ግርማ እኮ ደስ ስትል በቃ ቤታችሁ ውስጥ ህይወታችሁ ውስጥ ግርማ አይጥፋ። ግርማ ማን እንደሆነ ለማያውቁ ሰዎች ኮሜንት ላይ ግርማ ሞገስ ማን እንደሆነ ጻፉላቸው። እሺ ውሃ ተከለሰ። አሁን ይሄ እዚህ ላይ እንደፈላ ፍርፍር ብታርጊው ራሱ ስጋ ፍርፍር መኮረኒ ተጨመረበት። ወይኔ መኮረኒው ራሱ ሲያምር ቡርቴ ምን ትይኛለሽ? አዎ አንቺ ማፈረህም ብላ ነው የምትይኝ። እላዩ ላይ ደግሞ እንቁላል አለብህ። ወይኔ ዲዛይን ያለው ማማሩ የሌለው መደበሩ። እንደው አሁን ስታዩኝ አልደበርኳችሁ? ድብር አላልኳችሁም? ግን እኔ እኮ መደበር ሰው እኮ ነኝ። አይ ምድር ላይ እንደዚህም ደግሞ ሌክዠሪየስ የሆነ ምግብ የሚሰራ ሰው አለ ነው የምልህ። አሁን የምመርቃችሁ ምርቃት አሜን በሉ። ሀብት ከሙያ ጋር እኩል አብሮ ይስጥህ። በቃ ገባ። አንዳንዴ ገንዘቡ ኑሮ ሽሮ ወዳጅ ሊያደርግህ ይችላል። በቃ እንደዚህ አይነት ጸዴ ምግብ የምትወድ አይነት ሰው ሁን። ገንዘቡም ኑሮ፣ ጤናውም ኑሮ፣ እድሜውም ኑሮ። እስቲ አሜን በሉ። እስቲ አሜን። ውጭ ሀገር እንደምትኖሪ በምን አወቅኳትም እናቴ። አንደኛ ይሄ ምግብ በዚህ ኢኮኖሚ እዚህ ሀገር አይሰራም። ግን የቆርቆሮን ኮካ ነው የምትጠጪው። እጅሽን የምታሳይ ምን አግብቻለሁ ነው? እሺ አግብተሻለሁ። እኔ ሁሌ ሲንግል እያልኩኝ ስለምጠይቅ አየ የፈጠነ ቪዲዮ ከመጀመሩ አግብቻለሁ አግብ ቀለበት ያሳዩ። التحيات لله والصلوات والطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأشهد أن محمدا عبده ورسوله اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى